የይሁዳን ገጽ ባህሪ የተጫወተውና አምላክ የለም ባይ የነበረው ተዋናይ በቀረጻ መሃል በገጠመው ተአምር ህይወቱ በሙሉ እንደተቀየረ ያውቃሉ። ዘ ፓሽን ኦፍ ክራይስት የፊልም ስብስብ ብቻ ሳይሆን እውነተኛ የነፍሳት መለወጫ መድረክ ነበር። ተዋናዮቹ ከገጽ ባህሪው ጋር መዋሃድ ብቻ ሳይሆን ውስጣዊ ለውጥም ያደረጉ ናቸው። ለዚህ ደግሞ የይሁዳን ገጽ ባህሪ ተላብሶ የሰራው ሉካ ሊዮኔል ዋነኛው ምስክር ነው። ሉካ አምላክ የለም ባይ ኤቲስት የነበረ ቢሆንም የይሁዳን ክህደትና ጸጸት እየደጋገመ ሲተውን በውስጡ የተቀበረው እምነት በድንገት ነቃ። ፊልሙ ሲጠናቀቅ ሉካ የቀድሞ ማንነቱን ትቶ የክርስትና እምነትን ተቀበለ። በሌላ በኩል ደግሞ ድንግል ማርያም እንድትወክል የተመረጠችው ማያ ማግስተን በወቅቱ እርጉዝ መሆኗን ደብቃ ነበር ቀርጻ የጀመረችው። ወዷ ውስጥ አዲስ ህይወት ይዛ ያንን ከባድ ትዕይንት ስትወጣ በፊቷ ላይ የሚታየው የጥልቅ የእናትነት ስሜትና ሐዘን በትወና ብቻ ይመጣ አልነበርም። የልጇን ስቃይ ስታስብ የምታለቅሰው ልቅሶ ከእውነተኛው የእናትነት ስሜት ጋር የተጋመደ ከልብ የመነጨ እውነተኛ ስሜት ነበር። በፊልሙ ስብስብ ውስጥ የታዩ ሌሎች ያልተሰሙ ተአምራትና የተዋናዮቹ አስገራሚ የምስክርነት ታሪኮችን ለማየት አሁኑኑ ቻናላችንን ይጎብኙ። ሊንካችን ባዮ ላይ አለ።